ሰላም ጤና ይስጥልን እንደምን ሰነበታችሁ ከዜናዎቹ ጋር ውሃ ጠጡ ነኝ የወንዶች ማስለቀሻ ዘመቻ ሴቶች አጠናክረው ቀጥለዋል በ2017 ላይ ካስለቀስናቸው በላይ በ2018 ላይ እናስለቅሳቸዋለን ብለው ቅድመ ዝግጅት እያካሄዱ ይገኛሉ በዚህ የተነሳ ወንዶቹም በየራሳቸው ግል ውይይት እያደረጉ ይገኛሉ ቪዲዮውን ተመልክተን እንመለሳለን ስቅስቅ ብሎ እያለቀሰ የሚወጣው ወገን ትግላችን ገደል ገባ ወገን በውስጥ አልቀሱ ትግላችን እዩዋ ሚዲያ ላይ ሄደው የሚያለቅሱ ወንዶች ይረገጣል ወደ ደንበራ ወደፊት የተዘጋጀካል እዛ ሄጃ ያለቅሳል ወስነ ከሆነ ትረገጣል ያለምንም ጥርጥር ማለት ቆፍጣን በል በውስጥ ጨርስ የሚጨርሰውን ነገር ታሪኩን እንትን ምናምን ነገር እዛ ሄደ ግን ከሄድክም ሄድ ኢንተርቪው ሄድ በመቀጠልም የሀቢባ ባል ያመቱ ምርጥ ባል ነው በማለት ሴቶች በአናታቸው ተተክለው በእግራቸው እያጨበጨቡለት ይገኛሉ የሀቢባ ባል በአንደበቱ ለምስቱ ምን እንዳለ ቪዲዮን ተመልክተን እንመለሳለን እኔ ከፊትሽ ነው ቆም እኔ ያለው እሺ ማንንም አይፊል ሶ ባድ ተጠቂነት ስሜት ተሰማኝ ነው ያለ የሌላ ብሔር ስለሆንሽ ሊያንጓጥጥሽ ከመጣ እኔ አንቺ ባል እኔ አማራ ነኝ ከፊት ለፊትሽ እንዲግልግዳ ነኝ እሺ ቆምልሻለሁ አብሽራይሽ እሺ ባስተመጨረሻም የሰሞኑ ወሽመጥ ቆራጯና ወሽመጥ ተቆራጩ መታረቃቸው ተሰማ ዝርዝሩን ሰለሞን ያቀርብላችኋል እኔ ግን ከወዲሁ ሰናብታችኋለሁ ራሳችሁን ከዘረኝነት ቫይረስ ውሃ በመጠጣትና ቫይረሱን በሽንት በማስወጣት ተከላከሉ መልካም ጊዜ ሰበር ዜና በመፍረሱ 50,000 አግኝቶ የነበረው ትዳር በዛሬው ዕለት እንደ አዲስ መታደሱን ተረጋገጠ ከሰሞኑ ውዝግብ አንስቶ የነበረው ትዳር 50,000 ሽልማት ማግኘቱን እንደሚታወቅ ሲሆን ይሁን እንጂ በዛሬው ዕለት በአባቶችና በአንዳንድ ቅን ወጣቶች ወደ እርቅ መመለሱን ነው የተረጋገጠው በዚህም የተነሳ አብዛኞች ሰይጣን ተወጋ ቅናተኛና አፍራሽ ተወግቷል እንዲሁም 50,000 ወደ ባለቤቱ እንዲመለስ ተደርጓል ደስ ብሎናል በማለትም ደስታቸውን እየገለጹ ይገኛሉ ይሁን እንጂ በዛሬው ዕለት በተደረገው ጥረት 50,000 ወደ ባለቤቱ እንዲመለስ ወይ ደግሞ ካልሆነ ወደ እርዳታ ድርጅት እንዲገባም ተነግሯል አፍራሽ በመሆኑ እናመሰግናለን